ዶክተር ብሩክ ብርሃኑ እባላለሁ። ይህ ኢንላይትን ፖድካስት ነው። ኢንላይትን ፖድካስት ስለ መልካምነት፣ ስለተሻለ እድገትና ስለተሻለ አስተሳሰብ የምናስተምርበት ቻናል ነው። ዛሬ ስለ ኢሞሽናል ኢንተለጀንስ ወይም ስለ ስሜት ልዕቀት እንነጋገራለን። የስሜት ልዕቀት ምንድን ነው? የስሜት ልዕቀት ማንኛውንም ከሰዎች ጋር የምናደርገውን ንግግር ሆነ አለመግባባት በተሻለ መንገድ መመለስ ስንችል፣ ከማንኛቸውም ውሳኔ በፊት ራሳችንን በዛ ሰው ጫማ ውስጥ አድርገን መመልከት ስንችል የስሜት ልዕቀት አለን ወይም ኢሞሽናል ኢንተለጀንት ነን እንባላለን። የስሜት ልዕቀት ወይም ኢሞሽናል ኢንተለጀንስ በተፈጥሮ የምናገኘው ነገር ሳይሆን በየዕለቱ የምናዳብረው ስብዕና ነው። ለምሳሌ ከመናገር በፊት መስማት፣ ቆም ብሎ ማሰብ፣ ከመገመት መጠየቅ፣ ከመወሰን በፊት ራሳችንን በዛ ሰው ቦታ ማስቀመጥ። የሰው ልጆች የአእምሮ ልዕቀት በዋነኝነት በአራት ይከፈላል። እነሱም አይኪው፣ ኤኪው፣ ኤስኪው እና ኢኪው ተብሎ ይቀመጣሉ። አይኪው ማለት አንድ ሰው የማት ወይም የፊዚክስ ጥያቄ ተጠይቆ ከእድሜው አንጻር በመቶ ተባዝቶ የሚመጣው ውጤት ኢንተለጀንት ኮተንት ይባላል። ለዛም አንስታይን 160 አይኪው አለው እንላለን። ኤኪው ደግሞ አዳፕታቢሊቲ ኮተንት የምንለው ነው። አንድ ሰው በለውጥ ውስጥ ወይም በችግር ውስጥ ካለፈ በኋላ ወደ ነበረበት ቦታ የመመለስ አቅም አዳፕታቢሊቲ ኮተንት ይባላል። ለምሳሌ በጦርነት ያለፈ ህዝብ ከጦርነቱ በኋላ የቀድሞውን ህይወት የመምራት አቅም አዳፕታቢሊቲ ኮተንት እንላለን። ኤስኪው ሶሻል ኮተንት የምንለው አንድ ሰው ከህብረተሰቡ ጋር ከሶሳይቲው ጋር እንዴት መግባባት ይችላል፣ እንዴት ከካልቸሩ ጋር መዋሃድ ይችላል የሚለውን የአእምሮ ልዕቀት መጠን የሚያጠና ነው። ሌላኛው ኢኪው ነው። ስለ ራሳችን የምንረዳበት መጠን፣ ስሜታችንን የምንገዛበትና በሌሎች ቦታ ሆነን ሌሎችን የምንረዳበት አቅም ኢሞሽናል ኮተንት ወይም የስሜት ልዕቀት እንለዋለን። አሁን የስሜት ልዕቀት ከሌሎች ከአእምሮ ልዕቀት መለኪያ መንገዶች የተሻለ ነው ተብሎ ይታመናል። ምክንያቱም ከተማን ከሚገዛ ሰው ይልቅ ራሱን የሚገዛ ሰው ይበልጣል። ከኢሞሽናል ኢንተለጀንስ ወይም ከስሜት ልዕቀት በስተጀርባ አእምሯችን እንዴት ይሰራል? አእምሯችን ደስታን፣ ሐዘንን፣ ንዴትን፣ ቁጣን የሚቆጣጠር የአእምሯችን ክፍል ሊምቢክ ሲስተም ይባላል። ሊምቢክ ሲስተም በዋነኝነት ሂፖካምፓስ እና አማይጌድላ የሚባሉ ክፍሎች አሉት። ሂፖካምፓስ ሜሞሪ ክፍል ሲሆን አማይጌድላ ደግሞ አላርም ሲስተም ነው የሚባለው። ለምሳሌ የሚያናድድ ነገር ሲያጋጥመን፣ ሰዎች ሲንቁን፣ ሲሰድቡን አማይጌድላ ከአላርም ክፍሉ መልእክት ያስተላልፍልናል። ሂፖካምፓስ ደግሞ ከሚሞሪ ክፍል ከዚህ በፊት የተባልናቸውን ነገር ያስታውሰናል። ከዛም እንጨነቃለን። በምንጨነቅበት ጊዜ ስትረስ ሆርሞን እንደ አድሬናሊን፣ እንደ ኮርቲሶል በሰውነታችን ውስጥ ይለቀቃል። ይሄ ደግሞ የልብ ምታችን እንዲጨምር፣ አተነፋፈሳችን እንዲቀየርና እንዲያልበን ያደርገናል። በዚህ ሁኔታ ውስጥ ምላሽ ለመስጠት እንዘጋጃለን። በዚህ ሁኔታ ውስጥ ምላሽ ከሰጠን ራሳችንን ስንሳደብ ወይ አላስፈላጊ ንግግር ስንናገር እናገኘዋለን። አንዳንድ ጊዜ ለዛ ነው ከተናገርን በኋላ ምን ነክቶኝ ነው ይህንን ያደረኩት እንላለን። ይህ ሂደት አማይጌድላ ሃይጃክ ወይም የስሜት ጠለፋ ይባላል። ነገር ግን እንዴት ከስሜት ጠለፋ ወይም ከአማይጌድላ ሃይጃክ መውጣት እንችላለን? አንደኛው ብሪዚንግ ኤክሰርሳይዝ መስራት ነው። ብሪዚንግ ኤክሰርሳይዝ ስንል አየር ለ4 ሰከንድ ወደ ውስጥ ማስገባት፣ ያስገባነውን ደግሞ አየር ለ4 ሰከንድ መያዝ፣ ከዛም ለ4 ሰከንድ አየርን ከውስጣችን ማስወጣት ነው። ይህንን ለ3 እና ለ5 ጊዜ ከደጋገምን መረጋጋት እንችላለን። ማለትም ብሬናችን በቂ ኦክሲጅን ያገኛል። ቀላል ሊመስላችሁ ይችላል፣ ግን ኦክሲጅን ማለት ለአእምሯችን እንደ ሪሞት ኮንትሮል ነው። ይህን በምናደርግበት ሰዓት ከስሜታዊነት ወጥተን ነገሮችን ወደምናገናዝብበት የአእምሮ ክፍል እንድንሄድ ያደርገናል። ሁለተኛው ከስሜት ጠለፋ የምንወጣበት መንገድ ቆም ብለን ራሳችንን መጠየቅ። ይህ የተባልኩት ነገር እኔን ይወክላል ወይ? እዚህ ቦታ መልስ መስጠት አለብኝ ወይስ መተው አለብኝ ስንል አእምሯችን ከሊምቢክ ሲስተም ወደ ፕሪፍሮንታል ኮርቴክስ ወደ ተባለው ነገሮችን ራሽናሊ በማገናዘብ ወደሚያየው የአእምሮ ክፍል እንዲመራ ያደርገዋል። ያ ደግሞ ከስሜት ጠለፋ ወጣን ማለት ነው። ከዛም ተረጋግተን ወይ መልስ መስጠት እንችላለን ወይ ትተን ማለፍ እንችላለን። ይህንን ማድረግ ከቻል ኢሞሽናል ኢንተለጀንስ ወይም የስሜት ልዕቀት አለን ማለት ነው። የስሜት ልዕቀት እንዲኖረን የሚረዱ መሰረታዊ ስብዕናዎች፣ አንደኛው ስለ ራሳችን ማወቅ ሰልፍ አዌርነስ። ስለ ራሳችን ማወቅ ማለት ስለ ራሳችን ባህሪ፣ ስብዕና ማወቅ ማለት ነው።
ለምሳሌ ምን እንደሚያስደስተን፣ ምን እንደሚያስከፋን ማወቅ። ለራሳችን ጠንቅቀን ካወቅን ራሳችንን ለመግዛት መሰረታዊ ነገር አወቅን ማለት ነው። ምክንያቱም የማናውቀውን ነገር አንቆጣጠረው። ስለ ራሳችን ጠንቅቀን ካወቅን ሰዎች ሲሰድቡን፣ ሲንቁን፣ ሲያሳንሱን በእንደዚህ አይነት ሁኔታዎች ቆም ብለን እንድናስብ፣ በስሜታዊነት እንዳንመልስ፣ ራሳችንን እንድንገዛ ይረዳናል። ሌላኛው ለስሜታዊ ልዕቀት የሚያስፈልጉን መሰረታዊ ነገሮች ራስን መግዛት ነው፣ ወይም ሰልፍ ሬጉሌሽን። ህይወት ይፈትነናል፣ ሰዎች ይፈትኑናል። ራሳችንን ግን መግዛት ከቻል በፈተናው አንሸነፍም። ራሳችንን መግዛት ስንችል የሚያናድድን ነገር ሲያጋጥመን ከመጪው ይልቅ ዝምታን እንመርጣለን። ዝምታ መሸነፍ አይደለም፣ ዝምታ ኃይል ነው። ለሚናገረን ሰው ደግሞ ብዙ ያስተምራል። ሌላኛው ለስሜታዊ ልዕቀት ሊኖረን የሚገባው ስብዕና ሞቲቬትድ ወይም የነቃን መሆን። የነቃን ከሆን ከዓላማችን ማንም አያስቆምንም። ሁል ጊዜ ሰዎች ተስፋ ሊያስቆርጡን ሲሞክሩ፣ መንገድ ሲዘጉብን ተስፋ ቆርጠን አንቆምም። አማራጭ መንገዶችን እንጠቀማለን። ይሄ ደግሞ የነቃ ስብዕና ይባላል። ሌላው ሊኖረን የሚገባው ስብዕና ሶሻል ስኪል ይባላል። ከሰዎች ጋር የመኖር ችሎታ፣ ሰዎችን የምንረዳበት መጠንና ስለ ራሳችን ከምናወራ ይልቅ ሰዎችን የምንሰማበት አቅም፣ አለመግባባቶችን ደግሞ በተሻለ መልክ የምንፈታበት አቅም ያስፈልገናል። እሱ ምን ይባላል? ሶሻል ስኪል ይባላል። ስላዳመጣችሁኝ አመሰግናለሁ።